ታሪክ የማይረሳው የኦሮሚያ ፕሬዝዳንት የተሰማራበትን ሁላ በማሸነፍ የሚያጠናቅቅ መሆኑን ስለሚያውቁት ከሱ ጋራ ከመወዳደር ይልቅ ለጠላቶቹ ስሙ ስነሳ ዝም ብሎ መነጫነጭና መበሳጨት ይቀናቸዋል። በኦሮሚያ መሬት የሚካሄደውን ህገወጥ ወረራ ከመሰረቱ የቀየረ የመሬት አጠቃቀም ስርዓት ያስያዘ በቀጥተኛና የጠራ አቋሙ ደግሞ ትንሹ ታዴ ብሩ በማለት ጎተሴናን እንደገነ በማለት ታሪክ የማይረሳው ታላቁ ቄሮ በማለት ብዙዎች የሚያሞካሹት ኦቦ ሽመልስ አብዲሳ በህገወጥነት ላይ ሲዘምቱ ስልጣንን በቆረጣ መያዝ የሚፈልጉ ተቀናቃኞቹ ግን ስሙንና ክልሉን በማጠልሸት ጠላትን በማስደሰትና የህገወጥ ዘመቻውን ተባባሪ በመሆን ልወደድ ባይ የሆኑት በሌላኛው ጎራ የተሰለፉ ባለስልጣናት ደግሞ እንዳሰቡት ስልጣንን በቆረጣ መያዝና ለክልሉ ራስ ምታት መሆን ባይችሉም ከጽንፈኞች ጋራ በማበር በማህበራዊ ሚዲያና ሜንስትሪም ሚዲያዎች በመታገዝ ሀገሪቷን እርጋታ ለማሳጣት በመጣር የሰላም እንቅፋትና ብዙዎችን ማደናገር ግን ችለዋል። ዋናው ጉዳይ በመሪ የሚመራው ለመሪ የጨከነው ማን ነው? ኦቦ ሽመልስ ናቸው ወይንስ የስልጣን ተቀናቃኞቹ ናቸው የሚለው መጥራት አለበት። ሺዎች መስዋዕት የሆኑበትን የኦሮሚያን መሬት ወረራ መከላከልና ልወደድ ባይነት በፍጹም አብሮ አይሄድም። በ2011 የለገጣፎ ከተማ ከንቲባ የነበረችው የኦሮሚያዋ ታላቅ ጀግና ወዘሮ ሀቢባ ስራጅ ህገወጥ ወረራን ለመከላከል እርምጃ መውሰድ ስትጀምር መሪ አልባ ልወደድ ባይ የስልጣን ጥመኞች ከደላሎች ጽንፈኞችና የሚዲያ ክንፎቻቸው ጋራ ምን ያህል እንደዘመቱባት ታሪክ የማይዘነጋው ክስተት ነበር። ሴትየዋ በሰሩት ነገር ለመሰገኑ ሲገባቸው ለማሸማቀቅና ለማስመሰል ምን ያህል እንደዘመቱባት ስናይ በኢትዮጵያ ውስጥ ከህጋዊ ሰዎች ጡንቻ ይልቅ የህገወጦች ጡንቻ ፈርጥመው እናያለን። በተመሳሳይ መልኩ በሰበታ ከተማ አስተዳደር ውስጥ ህገወጥ ወራሪዎችን በመከላከል በመሪህ ላይ ተመርኩዘው የሰሩ የኦሮሞ ጀግኖች እንደነተካሊ ነጋሳ ያሉ ሰዎች በወቅቱ በነበሩት የኢህአዴግ ሴረኞች ባለስልጣናት ምን እንደደረሰባቸው ትላንትና በኦሮሚያ ምን እንደተከሰተ በክሮኖሎጂካል ኦርደሩ ታሪክ መዝግቦ ይዞታል። ዘንድሮ እያገባድን ነው ባለው በ2015 የኢትዮጵያ አቆጣጠር ኦቦ ሽመልስ አብዲሳ ላይ የተንጸባረቀው ዘመቻ ከነዚህ የተለየ አይደለም። ሰሞኑን በሸገር ከተማ ዙሪያ ኦቦ ሽመልስ አብዲሳ በህገወጥነት ላይ በወሰዱት ቆራጥ እርምጃ ምን ያክል እንደተዘመተባቸው ስናይ ኦሮሚያን ሊያጥለቀልቃት የነበረው ህገወጥነት ማንም ከመጠብቀው በላይ ሰፊና ጥልቅ ኦሮሚያን ሊያጠፋ የተቀናበረ የህገወጥነት ሱናሚ መሆኑን እንገነዘባለን። በመሆኑም ካለምንም አመንታትና ካለምንም ማቅማማት የህገወጥነት ሱናሚውን ለመከላከል ከሰውየው ጋራ መሰለፉ አማራጭ የሌለው የእያንዳንዱ የኦሮሞ ዜጋ ግዴታ ጭምር መሆኑን እንረዳለን። በመሆኑም ሰውየው ዛሬ ለጨፌ ኦሮሚያ የ2015 የሥራ ዘመን አፈጻጸም ሪፖርትና የ2016 ዓመተ ምህረትን እቅድና በጀት ለጨፌው አቅርበው አጽድቀዋል። በ2015 ምን አቅደው ምን አከናወኑ ምንስ ጎደላቸው በ2016 ምን እንጠብቅ የሚሉትን ለመቃኘት እንሞክር። ልክ የዛሬ ዓመት ለማለት አንድ ወር ቢቀረውም የኦሮሚያ ፕሬዝዳንት ኦቦ ሽመልስ አብዲሳ መስከረም 1 ቀን 2015ን የእንኳን አደረሳችሁ መልእክት ያስተላለፉት በኦቢኤን ቴሌቪዥን በቀጥታ ስርጭት እየተላለፈ ከኢትዮጵያዋ ኒውዮርክ ከኦሮሚያዋ የቱሪስት መንደር በሃይቆች ተከበው ከቢሾፍቱ ከተማ ነበር።
በእለቱ ሀገር ወዳድ ኦሮሞዎችን ልብ በአድናቆት ያቀለጠ ንግግር ነበር ያደረጉት። የኦሮሚያ ክልል የ2015 ግንባር ቀደም ስራው አሉ ፕሬዝዳንቱ ኦሮሞ አዳሳፊ አሳቲ ደብሱዳ አሉ። ኦሮሞን ወደ ባህሉና እሴቱ መመለስ ነው ማለት ነው። ይህ የዋዛ አልነበረም። ኦሮሞ ለዘመናት ዓለምን የሚያስደንቀውን ባህሉንና ስርዓቱን ተነጥቆ ከወደቀበት ውርደት ለመውጣት የሚታገለው በዋናነት ይህንኑ ለማስመለስ ነበርና በዚህ ንግግር ልቡ ያልሞቀና ያላደነቀ አልነበረም። ለይስሙላ አልነበረም። ብዙውን ባልተጠበቀ ፍጥነት በተግባር አድርገው አሳዩን። በአማዛኙ የኦሮሚያ ክልል ከፍርድ ቤት ጎን ለጎን ባህላዊ ስልጡን የገዳ ስርዓት ቀደቻ እንዲያቋቁም በማድረግ ህብረተሰቡ በቀላል ወጪ በሰፈሩ ፍትህን እንዲያገኝና ሰላምን ከሞላ ጎደል ማስፈን ችለዋል። በርግጥ በአንድ ዓመት ሥራ የባህል አብዮትን ማቀጣጠል ባይቻልም ቀጣይነት ያለው ብርቱ ሥራ ይሰራበታል ብለን እናምናለን። ቃል በገቡት በሁለተኛው ሳምንት በሸራተን ሆቴል ለእሬቻ ፎረም በተዘጋጀው የጥናት ጽሑፍ ተገኝተው ካሁን በኋላ ታሪክ ጸሐፊዎች አይቸገሩም በሜልባ መጽሐፍት ቤት ታትሞ በኦሮሚያ ትምህርት ቢሮ በኩል ተማሪውና ህዝቡ ጋር እንድደርስ እናደርጋለን። ይህንን ሥራ በባለቤትነት ወስዶ የሚከውን ቦርድ እናቋቁማለን ብለው 12 ሰዎችን ያቀፈ ቦርዱን ይፋ አደረጉ። ለቦርዱ ሥራ ማስኬጃም የመጀመሪያ እያሉትን 500 ሚሊዮን ብር ቃል ገቡ። ቦርዱም ኦሮሞ አለኝ የምትላቸው ታላላቅ ምሁራን ስለነበር ሁላችንም በደስታ ስቃ እፎይ አለን። ነገር ግን ቦርዱ ዛሬም ድረስ ወደ ሥራ አልገባም። ምክንያቱን ባናውቀውም ቢያንስ ተከታትለው የት እንደደረሰ መገምገም ያባት ነበር። ታዲያ የታለ የውሃ ሽታ ሆኖ ቀረ። ዘንድሮም የ2016 ዓመተ ምህረት የሥራ ዕቅድውን ለጨፌው ሲገልጹ በተለይ ቋንቋችንን ባህላችንን ለማጠናከር አርትና አርቲስቶችን ለመደገፍ አብዝተው እንደሚሰሩ ከነማቴሪያሉ ባንዶችን እንደሚያቋቁሙ ይፋ አድርገዋል። ሁለት ነገር ላስታውሶት። አንደኛ የኦሮሞ አርት በኦሮሞ ህዝባዊ ትግል ውስጥ የነበረውን አስተዋጽኦ መቼም አሳምረው ያውቁታል። በቅርቡ ባየነው ሁለተኛው የኦሮሞ ምችሌ የትግል ታሪክ ተብለው መመዝገብ የሚችለው የቄሮ ብልሱማ ኦሮሞ ታሪክ ውስጥ እንኳን የኦሮሞ አርቲስቶች ሚና የጎላ ነበር። ነገር ግን ዛሬ እነዚህ የለውጥ ሞተር አርቲስቶች ዛሬ በምን ሁኔታ እንዳሉ አስበው ያውቃሉ? ሁለተኛው እርሶ መንግስት ሆነው በ5 እና 6 ዓመት ለኦሮሞ አርትና አርቲስቶች ከሰሩት በላይ የኦሮሞ ነጻነት ግንባር በጫካና በበረሃ ሆነው ለራሱ ስራ ስር እየበላ የኦሮሞ አርትና አርቲስቶችን ሲደግፍ የነበረው ጎልቶ ይታያል። ይህ የለውጥ መንግስቱን እጅጉን በትዝብት ላይ እንደጣለው ልደብቆት አልችልም። የኦሮሚያ አርቲስቶች ስሞቱ ቀብር ከማሳመር ይልቅ በሕይወት እያሉ ለሕዝባቸው በሰሩት መጠን ልደገፉ በተገባ ነበር። ይልቅስ እንደ ሀገር ኢትዮጵያም ለዚህ አልታደለችም። የውርደት አዙሪት ውስጥ ትገኛለች። በቅርቡ እንኳን ጠቅላይ ሚኒስትሩ የአማራ አርቲስቶችን በስም እየጠሩ በቪላና ኮንዶሚኒየም ሰርፕራይዝ ሲያምበሸብሹ የቤቶቹን ቁልፍ የተረከቡት የሀገር ባለውለታ የተባሉት የአማራ አርቲስቶች ግን አሜሪካን ሀገር ገብተው በኢትዮ 360 ላይ ቀርበው ጦርነት ሲያውጁ ነበር። የምኒልክን ባንዲራ ለብሰው በየኤምባሲው ስርዓቱን ሲራገሙ ነበር። የ2016ቱ ካሮረ ጢቂ የተባለው ዛሬ የቀረበውስ ምን ይዘው ይሁን የመጣው የምታይ ይሆናል። ለማንኛውም የኢትዮጵያ የጀርባ አጥንት የሆነች ከሀገር የማታንስ የተባረከች ክልል ይዘን ስለ ድህነት እያወራን ሳንኖር ማለፍ ማብቃት አለበት። ወጣቱን ወደ ሥራ ለማስገባት የተያዘው ዕቅድ ድንቅ ነው። ወጣቱን ወደ ማዕድን ሥራዎች፣ ፓልትሪ ፊድ፣ የቤት እንስሳት መኖ፣ የዶሮና የንብ እርባታ፣ በደን ጥበቃና ወዘተ የተያዘው መንገድ ለዛሬው ብቻ ሳይሆን ለነገውም ትውልድ የሚበጁ ድንቅ ፕሮጀክቶች ናቸው።
ጎን ለጎን ለሰላም እጆትን መዘርጋቱ ደግሞ ከሁሉ በላይ የሚያስመሰግኖት ነው። በሁሉም መስክ የተሳካ የሥራ ዘመን እንደሆነሎት እንመኛለን። እኛም የእርሶ ለጋሲ በሆነች ምርጥ አባባል ከጨፌው ወጥተን ወደ ሥራ ገብተናል። ኦሮሚያን ኢጃር ኢትዮጵያ ንኡቱምና ጋንፍ አፍሪካ ንተስገበይስና ዋቀዮ ንጎርጋራ አሜን። Kana echenoni